ሰላም ውድ የኢትዮጵያ ስማርት ስኩል የዩቲዩብ ቻናል ቤተሰቦች፣ ብዙ መምህራን፣ ተማሪዎች፣ ጸሐፊዎችና ደራሲያን ጽሑፍ ሲጽፉ የትኛውን የአንቀጽ ወይም የድርሰት አይነት መጠቀም አለብኝ ብለው ይጠይቃሉ። በየዓመቱ ሀገር አቀፍ የ12ኛ ክፍል የናሽናል ኢንትራንስ ኤግዛም ከሚመጡ ጥያቄዎች መካከል 30 የሚሆኑት ከነዚህ አራቱ የአንቀጽ አይነቶች መካከል ነው። ኤግዚት ኤግዛም የመውጫ ፈተና ለተቸገራችሁ ተማሪዎችና መምህራን እንዲሁም የፓራግራፍ ጥያቄዎች ሁሌም እየበዙ ነው ብላችሁ ለምትጠይቁ ሁሉ ዛሬ የእነዚህን ጥያቄዎች መልስ ሙሉ በሙሉ ይህ ቪዲዮ ይመልሳል። በመጨረሻም 40 የፓራግራፍ ምርጫ ጥያቄዎች ከነመልሶቻቸውና ማብራሪያቸው ሙሉ ይዘናል። ከእርሶ የሚጠበቀው አንድ ጉዳይ አለ። እርሱም ቪዲዮውን እስከ መጨረሻው መመልከት ብቻ ነው። በቀጥታ ወደ ዕለቱ ትምህርት እንጓዛለን። አሁን በቀጥታ ወደ ዕለቱ ትምህርት። ትርጓሜ። ፓራግራፍ ምንድን ነው? አንቀጽ ምንድን ነው? ፓራግራፍ ኢዝ a group of sentences about one main idea። አንቀጽ ማለት ስለ አንድ ዋና ሐሳብ የሚገልጹ የአረፍተ ነገሮች ስብስብ ነው። ስለ አንድ ዋና ሐሳብ ብቻ የሚያጠነጥኑ ወይም የሚገልጹ፣ ነገር ግን አረፍተ ነገሮቹ ብዙ ሊሆን ይችላሉ፣ ጥቂት ሊሆን ይችላሉ። አንቀጽ ማለት ስለ አንድ ዋና ሐሳብ ሊገልጽ የሚችል የአረፍተ ነገሮች ስብስብ ነው። ምሳሌ እንመልከት እስቲ። ለዚህ ብዙ አረፍተ ነገሮቹ ነው፣ ግን ሐሳቡ ስለ አንድ ዋና ሐሳብ የሚያጠነጥን መሆን አለበት። ምሳሌ እንመልከት። ላስት ሰንደይ አይ ቪዚትድ ማይ ግራንድ ማዘር ኢን ዘ ካንትሪ ሳይድ። ባለፈው እሁድ አያቴን በገጠር ጎበኛዋት። ሺ ዌልካምድ ሚ ዋርምሊ ኤንድ ፕሪፔርድ ዴሊሽስ ፉድ። በደስታ ተቀበለችኝ እና ጣፋጭ ምግብ አዘጋጀች። ዊ ስፔንት ዘ አፍተርኑን ቶኪንግ ኤንድ ላፊንግ ቱጌዘር። ከሰዓት በኋላውን በመነጋገርና በመሳቅ አሳለፍ። አሁን እነዚህን ሶስት አረፍተ ነገሮች አሉ። ሶስቱንም አረፍተ ነገሮች ስንመለከታቸው ጥቅል የአረፍተ ነገር ስብስብ ናቸው። ሶስቱም አረፍተ ነገር ስለሆኑ የሚያትቱትና የሚገልጹት ግን አንድ ዋና ሐሳብ ነው። እሱም አያቱን ገጠር ሂዶ ስለጎበኘ እና ስለጠየቃትና ከዛም በኋላ በደስታ ስለተቀበለችውና ጣፋጭ ምግብ እንዳዘጋጀች፣ ከዛም በኋላም ከሰዓት በኋላ ያለውን ጊዜያቸውን በመነጋገርና በሳቅ እንዳሳለፉት ስለ አንድ ሐሳብ ብቻ የሚገልጹ አረፍተ ነገሮች ናቸው እነዚህ ሶስቱ አረፍተ ነገሮች። ለዚህም ነው አንቀጽ ማለት ስለ አንድ ዋና ሐሳብ የሚገልጹ የአረፍተ ነገሮች ስብስብ ነው የተባለው። አሁን የአንቀጽ አይነቶች ስንት ናቸው? የአንቀጽ አይነቶች በአራት ዋና ዋና ምድብ ይከፈላሉ ወይም ይመደባሉ። ዜር አር 4 ታይፕስ ኦፍ ፓራግራፍ። አንደኛው ናሬቲቭ ወይም ተራኪ አንቀጽ ነው። ሁለተኛው ኤክስፖዚቶሪ ወይም ገላጭ አስረጅ ወይም ተንታኝ አንቀጽ ይባላል። ገላጭ አንቀጽ ወይም ሌላ ስሙ አስረጅ፣ ሌላ ስሙም ተንታኝም ይባላል። ሶስተኛው ፐርሱዌሲቭ ፓራግራፍ ወይም አሳማኝ አንቀጽ፣ የሚያሳምን አንቀጽ። አራተኛው ዲስክሪፕቲቭ ፓራግራፍ ወይም ገላጭ አንቀጽ። ስዕላዊ አንቀጽ። ዲስክሪፕት ፓራግራፍ በአእምሮ ስዕልን የሚያስቀምጥ ፓራግራፍ። እነዚህን አራት ዋና ዋና የአንቀጽ አይነቶችን በስፋት ብትንትን አድርገን እናያለን። ናራቲቭ ፓራግራፍ። ናሬቲቭ ፓራግራፍ ወይም ተራኪ
አንቀጽ ማለት ምን ማለት ነው? A narrative paragraph tells a story or relates an event. የትረካ አንቀጽ ታሪክን ይተርካል ወይም ክስተትን ያገናኛል። It usually follows a chronological time order. አብዛኛውን ጊዜ የጊዜ ቅደም ተከተልን ይከተላል። Key transition words include first, then, next, after that, finally. ዋና ዋና የመሸጋገሪያ ቃላት በመጀመሪያ ከዚያም በመቀጠል ከዚያም በኋላ በመጨረሻ እያለ በአረፍተ ነገሮች መካከል እነዚህ ትራንዚሽናል ወርዶችን ይጠቀማል። ማን? ተራኪ አንቀጽ። ተራኪ አንቀጽ ታሪክን ይገልጻል፣ ታሪክን ይተነትናል፣ ልምድን ያወራል፣ ልምድን ይጽፋል፣ ወይም ክስተትን ያጋጠመው ክስተት የነበሩ ሁኔታዎችን የሚነግረን የአንቀጽ አይነት ነው። እስቲ ምሳሌ እንመልከት። Yesterday I lost my school bag on the bus. ትናንት የትምህርት ቦርሳዬን በአውቶቡሱ ላይ አጣው። I felt worried and searched for it everywhere. ተጨንቄ በሁሉም ቦታ ፈለግኩት። Luckily the driver returned it to me later. እድለኛ ሁኜ ሹፌሩ በኋላ መለሰልኝ ይላል። አሁን ምን ክስተት እንዳጋጠመው የነበረውን ክስተት እያወራን ወይም እየነገረን የሚገኝ አንቀጽ ነው። ምድቡም ከተራኪ ወይም ናሬቲቭ ፓራግራፍ ነው። ሁለተኛ ምሳሌ እስቲ እንመልከት። When I was a child, I loved climbing trees. ልጅ ሳለው ዛፍ መውጣት እወድ ነበር። One afternoon, I fell from a small tree in our yard. አንድ ከሰዓት በኋላ በግቢያችን ካለች ትንሽ ዛፍ ላይ ወደቅኩ። Although I was scared, I learned to be careful. ብፈራም ጥንቃቄ ማድረግን ተማርኩ ይለናል። ይህ ሁለተኛው አንቀጽ ደግሞ ልጅ እያለ የነበረውን ልምዱን እያካፈለን ይገኛል። ስለዚህ ምድቡ ከተራኪ አንቀጽ ነው። ምክንያቱም ታሪክን እያወራ ነው። ልጅ ሳለ ምን አይነት ልምድ እንደነበረው እየገለጸልን ይገኛል። የዚህ አንቀጽ ምድብም ተራኪ አንቀጽ ወይም ናሬቲቭ ፓራግራፍ ነው። ሁለተኛው የአንቀጽ አይነት ዲስክሪፕቲቭ ፓራግራፍ ወይም ስዕላዊ አንቀጽ። እዚህ ላይ ጠንቀቅ እንበል። ስዕላዊ ማለት በስዕል የሚገለጽ አንቀጽ ሳይሆን ስዕሉ በአእምሯችን ውስጥ ጽሑፉን ስናነበው የምናነበው ጽሑፍ ከአእምሯችን ላይ ኢሜጅ ወይም ምስል ስዕል መፍጠር አለበት። በሌላ አገላለጽ እያነበብነው ያለነው የጽሑፍ አይነት ስናነበው ከአእምሯችን ላይ ቃላቶቹ ጸሐፊው የተጠቀመው የቃላቶች ስብስብ ከአእምሯችን ላይ ምስል የሚፈጥር የአንቀጽ አይነት ነው። ዲስክሪፕቲቭ ፓራግራፍ ፔይንትስ a picture with words። አለቀ። ገላጭ አንቀጽ ወይም ስዕላዊ አንቀጽ በቃላት አማካኝነት ምስልን የሚስል ነው። ስዕላዊ አንቀጽ it uses sensory details like
ሳይት፣ ሳውንድ ኤንድ ስሜል። እንደ ማየት፣ መስማትና ማሽተት ያሉ የስሜት ሕዋሳት ዝርዝሮችን ይጠቀማል። ራይተርስ ዩዝ ስፔሻል ኦርደር ቱ ዲስክራይብ ኤ ፊዚካል ስፔስ። ጸሐፊዎች አካላዊ ቦታን ለመግለጽ የቦታ አቀማመጥ ቅደም ተከተልን ይጠቀማሉ። It relies heavily on vivid adjective and metaphors. በጠንካራ ቅጽሎችና ዘይቤያዊ አገላለጾች ላይ በእጅጉ ይተማመናል። ስዕላዊ አንቀጽ እንግዲህ አንድን ሰው፣ ቦታ፣ ነገር፣ እንስሳ ወይም ክስተት በዝርዝር የሚገልጽ አንቀጽ ነው። ስዕላዊ አንቀጽ አንባቢው ነገሩን በአይነ ህሊናው እንዲያየው ቀለም፣ ቅርጽ፣ መጠን፣ ሽታ፣ ድምፅና ስሜት የሚገልጹ ቃላቶችን ይጠቀማል። በዚህ ስዕላዊ አንቀጽ ወይም ዲስክሪፕቲቭ ፓራግራፍ በብዛት የሚጠቀሙ ቃላቶች በብዙ ጊዜ አገልግሎት ላይ የሚውሉ ቅጽሎችን ስናይ ቢዩቲፉል ውብ፣ ካለርፉል በቀለማት ያሸበረቀ፣ ብራይት ብሩህ፣ ላርጅ ትልቅ፣ ስሞል ትንሽ፣ ክሊን ንጹህ፣ ፒስፉል ሰላማዊ፣ ስትሮንግ ጠንካራ፣ አትራክቲቭ ማራኪ፣ ስዊት ስሜሊንግ ጣፋጭ ሽታ ያለው። እነዚህ ቃላት ብዙውን ጊዜ በስዕላዊ አንቀጽ ወይም ዲስክሪፕቲቭ ፓራግራፍ አገልግሎት ይውላሉ። እስቲ ምሳሌ እንመልከት። የስዕላዊ አንቀጽ ምሳሌ The sunset was beautiful and orange. ፀሐይ ስትጠልቅ ውብና ብርቱካናማ ነበረች። በዚህ አረፍተ ነገር ውስጥ ስዕላዊ አንቀጽ ሊያሰኘው የቻለው ምንድን ነው ስንል አጓጊ ቅጽሎች ተጠቅሟል። ቢዩቲፉል የሚለውና ኦሬንጅ የሚሉት ሁለት ቅጽሎች ፀሐይዋ በምትገባበት ወይም በምትጠልቅበት ጊዜ ያላቸውን ምን እንደምትመስል ውብና ቀለሟ ደግሞ ብርቱካናማ እንደምትመስል አስቀምጧል። አሁን በዚህ ጊዜ ህሊናችን ወይም አእምሯችን ልክ ፀሐይዋ እየገባች ወይም እየጠለቀች እንዳለች ሁኖን ቀለሟ ደግሞ ብርቱካናማ እንደሆነች አድርጎ አእምሯችን ላይ እንዳያት በአካል እንዳያት አድርጎ ይስለዋል። ለዚህ ነው ስዕላዊ አንቀጽ የተባለው። ሁለተኛ ምሳሌ እንመልከት። The mountain is very high and cold. ተራራው በጣም ረዥምና ቀዝቃዛ ነው። ይህ አረፍተ ነገርም አንድ ረዥም ተራራን በጣም ከፍተኛ ረዥም ተራራን ስናስብ የተራራው አካባቢ የሚሰማው እጅግ በጣም ቀዝቃዛ ነው። ለዚህም ነው ሁለት ቅጽሎችን ተጠቅሟል። በጣም ከፍተኛና ቀዝቃዛ አለ። አሁን አእምሯችን ውስጥ በጣም ከፍተኛ ተራራ እንዳለ አድርገን ስናስበው ወዛው ላይ ቅዝቃዜ በጣም እንዳለ አእምሯችን ይቀበለዋል። ለዚህም ነው ስዕላዊ አንቀጽ ወይም ዲስክሪፕቲቭ ፓራግራፍ የተባለው። ሶስተኛ ምሳሌ እንመልከት። She has a bright smile and kind eyes. ደማቅ ፈገግታና ደግ አይኖች አሏት። አሁንም እንመልከት። በዚህ አረፍተ ነገር ለምን ስዕላዊ አንቀጽ ወይም ዲስክሪፕቲቭ ፓራግራፍ ሊሆን ቻለ? ይህ አረፍተ ነገር የሚያጓጉ ቅጽሎችን አጀክቲቮችን ተጠቅሟል። ብራይት፣ ስማይል፣ ካይንድ የሚሉት እንግዲህ አይኖቿ
ደማቅ የሆኑ ፈገግታ ያላቸውና ደግ የሆኑ አይኖች አሏት ይለናል። እንግዲህ የሆነች ሴት አይኗ ደማቅ ፈገግታ ያለባትና ደግ የሆነች ሴት በአእምሯችን ውስጥ መጥቶ ይሳልብናል። ስለዚህ ይህ አረፍተ ነገር ምድቡ ዲስክሪፕቲቭ ወይም ስዕላዊ አንቀጽ ነው ማለት ነው። ሶስተኛውና በጣም ሰፋ ያለው የአንቀጽ አይነት ብዙ ክራይቴሪያዎችን መስፈርቶችን አሟልቶ የሚመጣው የአንቀጽ አይነት ማን ነው? ኤክስፖዚቶሪ ፓራግራፍ ወይም አስረጅ አንቀጽ የሚባላል። ሌላ ስሙ ተንታኝ የሚባል ገላጭ አንቀጽም ይሉታል። ምክንያቱም ይህ በአጭር ቋንቋ ለማስረዳት ያህል ማስረዳት ማስተማር ነው። መተንተን ይተነተናል፣ ያስረዳል፣ ያስተምራል። ይህ አንቀጽ እስቲ ቀስ ብለን እንያቸው። An expository paragraph explains or informs about a topic. የማብራሪያ አንቀጽ ወይም ያስረጃ አንቀጽ ስለ አንድ ርዕስ ያብራራል ወይም መረጃ ይሰጣል። It uses facts, statistics and examples without personal opinion. ያለምንም የግል አስተያየት እውነታችን ስታቲስቲክስና ምሳሌዎችን ይጠቀማል። ያስተውሉ፣ እዚህ ላይ ፐርሰናል ኦፒኒየን ወይም የግል አስተያየቶችን እዚህ ላይ ማስገባት አይችልም፣ በፍጹም የተከለከለ ነው። ኤክስፖዚተሪ ፓራግራፍ ራይቲንግ ካን ሾው ኮዝ ኤንድ ኢፌክት ኦር ኮምፔር ቲንግስ። የማብራሪያ ጽሑፍ መንስኤና ውጤትን ሊያሳይ ወይም ነገሮችን ሊያነጻጽር ይችላል። አዎ ግልጽ ነው፣ እንመጣበታለን። 7 ነገሮችን ይይዛል። It is commonly found in textbooks, news articles and manuals. በተለምዶ በትምህርት መጻሕፍት፣ በዜና መጽሔቶችና መመሪያዎች ውስጥ ይገኛል። እንግዲህ የዚህ አንቀጽ በአብዛኛው የሚገኘው በትምህርት ቤት ባሉ መጻሕፍት፣ በዜና መጽሔቶችና መመሪያዎች ውስጥ ይገኛል። አንድ ሰው፣ ቦታ፣ ነገር ወይም ክስተት በዝርዝር የሚገልጽ አንቀጽ ነው። እያንዳንዱን አሁን እንተነትናለን። ኤክስፖዚቶሪ ወይም አስረጅ ወይም ገላጭ ወይም ተንታኝ አንቀጽ ተብሎ የሚጠራው የሚከተሉትን 7 አይነት ሁኔታዎችን ያካትታል። እያንዳንዱን 7ቱን እንመለከታለን። ጥሩ። የመጀመሪያው ኤክስፖዚተሪ ፓራግራፍ ዲስክሪፕሽን ወይም ገለጻ ይሰጣል። ተራ ቁጥር 1 ስለ አንድ ነገር ምን አይነት እንደሆነ ገለጻ ያቀርባል። ምሳሌ እንይ። The flower is beautiful. The flower is beautiful. አበባው ውብ ነው። አሁን ገለጻ ነው። ስለ አበባው እየገለጸ ነው። አበባ ውብ ነው ይላል፣ ገለጻ ነው። ሁለተኛው ይሄ አንቀጽ ፕሮሰስ ወይም ሀውቱ የአሰራር ሂደትን አንድ ነገር እንዴት እንደሚሰራ ወይም እንዴት እንደሚደረግ የሚነግረን የአንቀጽ አይነት ነው። እስቲ ምሳሌ እንመልከት። ፈርስት ዋሽ ዩር ሃንድስ፣ መጀመሪያ እጆችህን ታጠብ ይላል። አሁን ፕሮሰስ ነው። አዛ በመቀጠልስ ሌላ ስራ ይመጣል። ኔክስት እያለ ሰከንድ፣ ሰርድ እያለ ሂደት ቅደም ተከተልን የሚያቀርብልን ይህ አንቀጽ አይነት ቢኖር ይህ ኤክስፖዚቶሪ ወይም አስረጅ ወይም ተንታኝ የሚባለው የአንቀጽ አይነት ነው።
ሶስተኛው ይህ አንቀጽ የሚያካትተው ኮምፔር ኤንድ ኮንትራስት ነው። ማነጻጸርና ልዩነትን ማሳየት ነው። እዚህ ላይ ሁለት ወይም ከዚያ በላይ ነገሮችን በማመሳሰልና በመለየት ያብራራል። ምሳሌ እንመልከት። ኤ ካር ኢዝ ፋስተር ዛን ኤ ባይስክል። መኪና ከብስክሌት የበለጠ ፈጣን ነው። አሁን ማንና ማንን አወዳደረ? መኪናንና ባይስክል ወይም ብስክሌትና እያወዳደረ ነው። ስለዚህ ሲያወዳድር ደግሞ ኮምፔር አደረገ፣ እዛ ልዩነት ሊያመጣ ነው። ማን የተሻለ ነው አለ? መኪና የተሻለ ነው አለ። ስለዚህ ማነጻጸርና ካነጻጸረ በኋላ ልዩነትን ማሳየት የዚህ ፓራግራፍ ዋና ዓላማው። አራተኛ የዚህ ፓራግራፍ የሚያካትተው ካውዝ ኤንድ ኢፌክት ነው። ምክንያት አለ፣ ውጤት አለ። ለዛ ውጤት ምክንያት አለው። ውጤቱ በምን እንደመጣ ምክንያቱን ያቀርባል። አንድ ነገር ለምን እንደተከሰተ እና ምን ውጤት እንዳስከተለ የሚያሳይ የአንቀጽ አይነት ማን? ኤክስፖዚቶሪ ፓራግራፍ። ምሳሌ እንመልከት። ኢት ሬንድ ሶ ዘ ግራውንድ ቢኬም ዌት። ዝናብ ስለዘነበ መሬቱ ረጠበ ይላል። ምን ስለሆነ ነው መሬቱ የረጠበ? ውጤቱ ነው። መሬቱ መርጠቡ ውጤት ነው። ምን ስለሆነ ነው መሬቱ የረጠበ? ዝናብ ስለዘነበ። ምክንያቱ መሬቱ የረጠበበት ምክንያት ምንድን ነው? ውጤቱ መሬቱ ረጥቧል። ምክንያቱስ ምን ስለሆነ ነው? ዝናብ ስለዘነበ። ምክንያት አለ፣ ውጤት አለ። ውጤት መሬቱ ረጠበ፣ ምክንያቱ ደግሞ ዝናብ ስለዘነበ። ስለዚህ ምክንያትን ያቀርባል። ውጤትና ምክንያትን አያይዞ የሚያቀርብልን ከሆነ አንቀጹ ሙሉ በሙሉ ኤክስፖዚተሪ አንቀጽ ነው። ምን ማለት ነው? አንድ አረፍተ ነገር ተሰጥቶን በምንመለከትበት ሰዓት ምክንያት አብሮት ከምክንያቱ ጋር ውጤቱ ከተቀመጠ በቀጥታ ምንም ያለ ጥርጥር ሳንወዛገብ ይህ አረፍተ ነገር ምድቡ ከምን ነው ማለት ነው? ከአስረጃ አንቀጽ ነው ወይም ኤክስፖዚቶሪ ፓራግራፍ ነው ማለት ነው። አምስተኛው የዚህ ፓራግራፍ ስራ ምንድን ያካትታል? ክላሲፊኬሽን ወይም ምድባን ያካትታል። ነገሮችን በተመሳሳይ ባህሪ መሰረት ወደ ቡድኖች ይከፋፍላል። እንግዲህ ተመሳሳይ ባህሪ መሰረት በባህሪያቸው መሰረት ወደ ቡድኖች ይከፋፍላል። ይሄ አንቀጽ ማለት ነው። ምሳሌ እንመልከት እስቲ። አኒማልስ ካን ቢ ክላሲፋይድ አዝ ማማልስ፣ በርድስ ኤንድ ሪፕታይልስ። እንስሳት ወደ አጥቢ እንስሳት፣ ወፎችና ተሳቢ እንስሳት ሊመደቡ ይችላሉ። አሁን መደበ ማለት ነው። የመደበ በምንን መሰረት በማድረግ ነው? እንስሳትን። እንስሳት የተባሉትን ወደ ስንት መደባቸው? ወደ 3 መደባቸው። ምን ብሎ መደባቸው? ምድባው ክላሲፊኬሽኑ ማማልስ አጥቢ፣ በርድስ ወፎች እና ሪፕታይልስ ተሳቢ እንስሳት ብሎ መድቧቸዋል። እንግዲህ አጥቢ እንስሳት ጥቅል እንስሳት ናቸው ሁሉም፣ ግን እንስሳቶችን ወደ 3 መድቡ አሳይቶናል። ስለዚህ ብዙ አይነት ምድባ ያካሄዳል። እጽዋትን ሊመድብ ይችላል፣ ተራሮችን፣ አገሮችን ሊመድብ ይችላል፣ የተለያዩ ነገሮችን ሊመድብ ይችላል። ብቻ አንድ ጥቅል የሆነ ባህሪያቸውን መሰረት አድርጎ ወደ ቡድን ከፋፈላቸው። ይህ አንቀጽ ኤክስፖዚቶሪ ፓራግራፍ ነው ማለት ነው። ስድስተኛው የዚህ ፓራግራፍ ሌላ የሚያካትተው ዴፊኒሽን ነው። እዚህ ላይ በጥንቃቄ ልናስተውል ይገባናል። ለአንድ ነገር ትርጓሜ፣ የቃሉን ትርጓሜ፣ የስሙን ትርጓሜ የሚያስቀምጥልን ከሆነ አንቀጹ ወይም ፓራግራፉ ድርሰቱ የምንድን ነው ማለት ነው?
ኤክስፖዚተሪ ፓራግራፍ ነው ማለት ነው። የአንድን ቃል ሀሳብ ወይም ጉዳይ ትርጉም ያብራራል። እስቲ ምሳሌ እንመልከት። A teacher is a person who educates students. አስተማሪ ተማሪዎችን የሚያስተምር ሰው ነው ይላል። ዋት ኢዝ ቲቸር ነው። ቲቸር ምንድን ነው ለሚለው ጥያቄ መልስ ዴፊኔሽን ሰጥቷል። በቃ መምህር ምንድን ነው ለሚለው ትርጓሜውን አስቀምጧል። ትርጓሜውን ካስቀመጠ መምህር ለሚለው ቲቸር ለሚለው ትርጓሜ ካስቀመጠ ይህ አንቀጽ የዚህ ጽሑፍ ምድቡ ከኤክስፖዚተሪ ፓራግራፍ ነው ማለት ነው። ሌላ በመጨረሻ አስረጅ አንቀጽ ወይም ኤክስፖዚተሪ ፓራግራፍ የሚያካትተው ሰባተኛውና የመጨረሻው ቢኖር ፕሮብለም ኤንድ ሶሉሽን ነው። አሁንም ቅድም ምክንያትና ውጤት እንዳቀረበ ሁሉ አሁን ደግሞ ችግርና መፍትሄ ነው። ችግር አለ፣ መፍትሄ አለ። ችግሩን ያቀርባል፣ ለችግሩ ደግሞ መፍትሄ አለው። ይህንም የሚያሳየን ከሆነ ጽሑፉ ኤክስፖዚተሪ ፓራግራፍ ወይም ኤክስፖዚተሪ እሰይ ነው ማለት ነው። አንድ ችግር ያቀርባል፣ ለዛ ችግር ደግሞ መፍትሄዎችን ያብራራል። እስቲ እንመልከት ምሳሌ። Many people like clean water. Building wells can solve this problem ብሎ ቁጭ አርፏል። ምንድን ነው? ብዙ ሰዎች ንጹህ ውሃ የላቸውም ይላል። እናስ መፍትሄው ምን ይሁን? ችግር ነው። አሁን ንጹህ ውሃ የሌለ ችግር ነው። መፍትሄው ጉድጓድ መቆፈር ይህን ችግር ሊፈታው ይችላል ብሎ መፍትሄውን አስቀምጧል። ስለዚህ ይህ ጽሑፍ ምድቡ ከምን ነው ማለት ነው? ከኤክስፖዚተሪ ፓራግራፍ ነው ማለት ነው። አራተኛውና የመጨረሻው የአንቀጽ አይነት ማን ነው? አሳማኝ አንቀጽ ነው። ፐርሱዌሲቭ ፓራግራፍ ይባላል። A persuasive paragraph tries to convince the reader. አሳማኝ አንቀጽ አንባቢውን የሚያነበውን አካል ለማሳመን ይሞክራል። It expresses an opinion and gives reasons to support it. አስተያየትን ይገልጻል እና እሱን ለመደገፍ ምክንያቶችንም ይሰጣል። A persuasive paragraph must address the opposing counter argument. አሳማኝ አንቀጽ ተቃራኒውን መከራከሪያ ሀሳብ መመለስ አለበት። It often ends with a strong call to action for the reader. ብዙውን ጊዜ ለአንባቢው በጠንካራ የድርጊት ጥሪ ወይም ማሳሰቢያ ይጠናቀቃል። በአጭር ቋንቋ አሳማኝ አንቀጽ ወይም ፐርሱሲቭ ፓራግራፍ ማለት ምን ማለት ነው? አንባቢውን ወይም አድማጩን ማሳመን ነው። ጥያቄ የሚመልሰው ለምን ይህን ማመን አለብህ ነው። ለምን ይህን ማድረግ አለብህ ብሎ ለዚህ ጥያቄ መልስ ይሰጣል እሱ። ይህ ጽሑፍ ጸሐፊው ለምን ይህን ማመን እንዳለብህ፣ ለምን ይህን ማድረግ እንዳለብህ መልሱን ይሰጣል። የግሉን ሀሳብ ኦፒኒዮኑን ይሰጣል። በሌላ አባባል ይሄ አንቀጽ መጀንጀን ወይም ማሳመን ወይም ያንተን ሀሳብ ቀልብሶ ወደሱ ሀሳብ ወደሱ ፍላጎት መውሰድ ማለት ነው በአጭር ቋንቋ። እስቲ አንድ ምሳሌ እንመልከት። Everyone should drink enough water every day because it improves health and prevents dehydration ይላል። ጤናን ስለሚያሻሽልና የውሃ እጥረትን ስለሚከላከል ሁሉም ሰው በየቀኑ በቂ ውሃ መጠጣት አለበት ይላል። ይህን አስቀምጧል።
አሁን የራሱን ሀሳብ እያስቀመጠ ነው። ዊ ሹድ ሁለተኛ ምሳሌ ዊ ሹድ ቮት ፎር ኤ ቤተር ፊውቸር። ለተሻለ የወደፊት እጣ ፈንታ መምረጥ አለብን። ለምን ነው የምንመርጠው? ለምን ነው የምንመርጥ የሚል ጥያቄ ስናመጣ ለተሻለ የወደፊት እጣ ፈንታ ብሎ እዛው ላይ መልስ ይሰጣል ማለት ነው። በቃ ስለዚህ ሁለቱም ምሳሌ ስናያቸው በየቀኑ በቂ ውሃ መጠጣት አለበት ይላል። ለምን ነው በየቀኑ በቂ ውሃ መጠጣት ያለብኝ ብለህ ስትጠይቅ ጥያቄ እዛው ላይ መልሱ አለለ። ምን ስለሆነ በየቀኑ በቂ ውሃ መጠጣት ያለብህ ስለምን ጉዳይ ነው አለ? ጤናን ስለሚያሻሽልና የውሃ እጥረትን ስለሚከላከልልህ። ስለዚህ በየቀኑ ምን አድርግ አለ? በቂ ውሃ ጠጣ አለ። እያሳመነህ ነው። ሁለተኛው ምሳሌ ስንመለከተው ለምን ነው መምረጥ ያለብኝ ብለህ ጥያቄ ስትጠይቅ ራስን ለተሻለ የወደፊት እጣ ፈንታ መምረጥ አለብህ ብሏል። ስለዚህ በአጭር ቋንቋ ይሄ አንቀጽ ያንተን አቋም፣ ያንተን ሀሳብ፣ ያንተን ዓላማ አስቀይሮ ወደሱ ዳይቨርት አድርጎ የሚወስድ የአንቀጽ አይነት ነው። ጸሐፊው የራሱን ሀሳብ በደንብ አድርጎ ያቀርባል። አንተን የሚቀለብስበትን መፍትሄ በጽሁፍ ማስቀመጥ የሚችል የአንቀጽ አይነት ነው። እንግዲህ ውድ የቻናላችን ተከታታዮች አራቱን የአንቀጽ አይነቶች ከረዥም ምሳሌና ጥራት ካለው የአጫጭር የማስታወሻ አያያዞች ጋር ተምረናል። አሁን ኪውዝ ወይም 40 ጥያቄዎችን ከቀለም ምርጫ ጋር እንሰራለን። እነዚህን ጥያቄዎች አሁን ቀጥታ እንጀምራለን። 40 questions paragraph types multiple choice questions based on narrative, descriptive, expository and persuasive paragraph። ጥያቄ ቁጥር 1 A letter to a manager asking for a salary increase is የደሞዝ ጭማሪ በመጠየቅ ለአንድ ስራ አስኪያጅ የሚጻፍ ደብዳቤ ከየትኛው የአንቀጽ አይነት ወይም የፓራግራፍ አይነት ይመደባል ነው ጥያቄው። ኤ ናሬቲቭ፣ ቢ ኤክስፖዚቶሪ፣ ሲ ዲስክሪፕቲቭ፣ ዲ ፐርሱዌሲቭ። የዚህ መልስ ዲ ፐርሱዌሲቭ ነው። ለምንድን ነው ይህ ጥያቄ ይህ ጽሑፍ ፐርሱዌሲቭ አሳማኝ ሊሆን የቻለው ነው? The goal is to convince the manager that the increase is deserved። ዓላማው ጭማሪው እንደሚገባው ስራ አስኪያጁን ማሳመን፣ ሌላ ምንም የለው። የደሞዝ ጭማሪ እንደሚገባ ስራ አስኪያጁን ማሳመን ነው፣ እያሳመነው። ስለዚህ ደብዳቤው ስራ አስኪያጁን ያሳመነበት ምክንያት ደሞዝ ጭማሪ መሆን እንዳለበት ማሳመን ብቻ ነው ይህ ደብዳቤ። ስለዚህ ምድቡ ከምን ነው ማለት ነው? ከፐርሱዌሲቭ ፓራግራፍ ነው ማለት ነው። ተራ ቁጥር 2 What is the primary goal of narrative paragraph? የትረካ አንቀጽ ዋና ዓላማው ምንድን ነው? ኤ to explain a process ሂደትን ለማስረዳት። ቢ to tell a story or relate an event ታሪክን ለመናገር ወይም ክስተትን ለመተረክ። ሲ to persuade the reader አንባቢውን ለማሳመን። ዲ to describe a scene የዚህ መልስ ማን ይሆናል ማለት ነው? ቢ ናሬቲቭ ፓራግራፍ focuses on a sequence of events with a beginning, middle and end። የትረካ አንቀጾች መጀመሪያ፣ መሀልና መጨረሻ ባላቸው የክስተቶች ቅደም ተከተል ላይ ያተኩራሉ። ስለዚህ to tell a story or relate of an event ነው።
ተራ ቁጥር 3 which paragraph type uses sensory detail sight sound and smell to paint a picture ይላል። ምስል ለመሳል የስሜት ህዋሳት ዝርዝሮችን ማለትም እንደ ማየት፣ መስማት፣ ማሽተት፣ መቅመስ የመሳሰሉት የሚጠቀመው የአንቀጽ አይነት የትኛው ነው? ኤ ኤክስፖዚቶሪ፣ ቢ ፐርሱዌሲቭ፣ ሲ ዲስክሪፕቲቭ፣ ዲ ናሬቲቭ። የዚህ መልስ ሲ ዲስክሪፕቲቭ። Descriptive paragraph aims to help the reader visualize a person, place or object. ስዕላዊ አንቀጾች አንባቢው ሰውን፣ ቦታን ወይም ቁስን በአይነ ህሊናው እንዲያይ ለመረዳት ያለሙ ናቸው። ጥያቄ ቁጥር 4 An expository paragraph is used to A አስረጅ አንቀጽ ወይም ተንታኝ አንቀጽ ወይም ኤክስፖዚቶሪ ፓራግራፍ የሚያገለግለው ለምንድን ነው ጥያቄው። ኤ ሼር ኤ ፐርሰናል ኦፒኒየን፣ ቢ ኢንፎርም ኤክስፕሌን ኦር ዲፋይን ኤ ቶፒክ፣ ሲ ቴል ኤ ፊክሽናል ቴል፣ ዲ አርጊው ኤ ፖይንት። መልሱ ቢ ኤክስፕሌን፣ ቢ ኢንፎርም ኤክስፕሌን ኦር ዲፋይን ቶፒክ አይተናል። ቀላል ጥያቄ ነው። 7ቱን ጥቅሞች ስለሚሰጥ 7 ውስጥ ናቸው እነዚህ 3ቱ የተዘረዘሩት። ኤክስፖዚቶሪ ፓራግራፍ ምንድነው? ኤክስፖዚቶሪ ፓራግራፍ ራይቲንግ ኢዝ ዋት ኦብጀክቲቭ ኤንድ ፎከስስ ኦን ዋት ፋክትስ ኤንድ ኢንፎርሜሽን። የዚህ ጽሁፍ ይህ አንቀጽ ተጨባጭ ለሆኑ ትኩረት የሚያደርገው በሐቆችና በመረጃዎች ላይ ነው። ጥያቄ ቁጥር 5 What is the main purpose of persuasive paragraph? ያሳማኝ አንቀጽ ዋና ዓላማ ምንድን ነው? persuasive paragraph A to provide instructions መመሪያዎችን ለመስጠት ነው። B to entertain with humor፣ ሲ በቀልድ ለመዝናናት ማለቱ ነው። ሲ to convince the reader to agree with a viewpoint፣ አንባቢው በአንድ አመለካከት እንዲስማማ ለማሳመን ነው። ዲ to list historical dates፣ ታሪካዊ ቀናትን ለመዘርዘር ነው ይላል። ስለዚህ የዚህ መልስ ሲ ነው። to convince the reader to agree with a viewpoint ምን ማለት ነው? persuasive paragraph uses arguments and logic to change the reader's mind or behavior ነው። በቃ አሳማኝ አንቀጾች የአንባቢውን ያስተሳሰብ ወይም ባህሪ ለመለወጥ ክርክሮችና አመክንዮዎችን ይጠቀማል። persuasive paragraph ወይም አሳማኝ አንቀጽ ማለት ነው። ጥያቄ ቁጥር 6 In which type of paragraph would you find words like first, then and finally? መጀመሪያ ከዚያ እና በመጨረሻ ያሉ ቃላትን በየትኛው የአንቀጽ አይነት ውስጥ ይገኛሉ ነው። ኤ ዲስክሪፕቲቭ፣ ቢ ናሬቲቭ፣ ሲ ፐርሱዌሲቭ፣ ዲ ኦል ኦፍ ዘ አበብ ማነው ማለት ነው? ይህ ቀላል ነው። ምንም ናሬቲቭ ትረካ ነው። መጀመሪያ እንዲህ ነበረ፣ ከዛም በኋላ ከዛም በመጨረሻ እያለ ትረካ ነው። ይህ ቀላል ነው። ሰባተኛ ተራ ቁጥር A recipe in a cookbook is an example of which paragraph type is this? በምግብ አዘገጃጀት መጽሐፍ ውስጥ ያለ አሰራር የየትኛው የአንቀጽ አይነት ምሳሌ ሊሆን ይችላል ነው ጥያቄው። ኤ ፐርሱዌሲቭ፣ ቢ ዲስክሪፕቲቭ፣ ሲ ኤክስፖዚቶሪ፣ ዲ ናሬቲቭ። የዚህ መልስ ሲ ኤክስፖዚቶሪ ነው። Expository paragraph explains how to do something, which is the informative nature of expository writing. አንድ ነገር እንዴት ማድረግ እንደሚቻል ያብራራል። ይህም የገላጭ ጽሕፈት መረጃ ሰጭ ባህሪው ነው። Question number 8
which types of paragraph often includes call to action? የትኛው የአንቀጽ አይነት ብዙ ጊዜ ለድርጊት ጥሪ መጨረሻ ላይ የሚያቀርቡ? ናራቲቭ፣ ኤክስፖዚቶሪ፣ ፐርሱሲቭ፣ ዲስክሪፕቲቭ። መልሱ ሲ ነው፣ ፐርሱሲቭ ነው። ወደ እሷ ሀሳብ እንድትቀለበስለት የመጨረሻ ጥሪ ለድርጅቱ ጥሪ የሚያደርገው አሳማኝ አንቀጽ ነው። ምክንያቱም አሳማኝ ጽሕፈት ብዙውን ጊዜ አንባቢው አንድን ነገር እንዲያደርግ ይጠይቃል። ለምሳሌ ድምፅ እንዲሰጥ ወይም ምርት እንዲገዛ ከሆነ መጨረሻ ላይ ይጠይቀዋል ማለት ነው፣ ጥሪ ያደርጋል ማለት ነው። በቴሌቪዥን ለምሳሌ የአድቨርት የምናያቸው ሁሉም ነገር አድቨርት ይገባሉ እና በአንዳንድ ቪዲዮዎች የምናያቸው ዓለም አቀፍ የሆኑ አድቨርቶች ምድባቸው ከምን ነው ማለት ነው? ከፐርሱሲቭ አሳማኝ ነው ማለት ነው። አንድን ነገር ወደ እሱ እየወሰደ ነው። እንዲናደርጋለን፣ ይህን እንሰራለን፣ ይህን እናከናውናለን ማለት ወደ እሱ እየወሰደ ነው፣ እየሳበ ነው፣ እየጠየቀህ ነው። ለዚሁ ነው አሳማኝ የሚባለው። ተራ ቁጥር 9 A story about a child's first day at a school is likely a ስለ አንድ ልጅ የመጀመሪያ የትምህርት ቤት ቀን የሚናገር ታሪክ ምናልባት ምን ሊሆን ይችላል? ይሄ ምንም ግልጽ ነው፣ ናሬቲቭ ነው የሚሆነው። ቀጣይ ምክንያቱም ናሬቲቭ ፓራግራፍ ሼሪንግ ኤክስፒሪየንስ ልምዱን ሲኩዌንስ ኦፍ ኢቨንትስ ክስተቶችን ቅደም ተከተል አስይዞ ዴፊኒሽን ኦፍ ናሬቲቭ አይተነዋል። የናሬቲቭ ዴፊኒሽን ዶን አይተነዋል። ተሞክሮን ወይም ክስተቶችን ቅደም ተከተል ማጋራት የትረካ ትርጉም አንዱ ዴፊኒሽኑ ነው ማለት ነው። ተራ ቁጥር 10 ወርድስ ላይክ ቢተር ፍራግራንት ኤንድ ቫይብራንት አር ኮመን ኢን ኤ ፐርሱሲቭ ፓራግራፍ፣ ቢ ኤክስፖዚቶሪ ፓራግራፍ፣ ሲ ዲስክሪፕቲቭ ፓራግራፍ፣ ዲ ሌጋል ዶክመንት። እነዚህ የምናያቸው አሁን የተዘረዘሩት መራራ መዓዛ ያለውና ደማቂ ያሉ የሚባሉ ትርጉም ያላቸው ቅጽሎች ከምን ምድብ ናቸው? ምንም አሪፍ ቅጽሎችን የመጠቀም አባዜ ያለበት የአንቀጽ አይነት ዲስክሪፕቲቭ ፓራግራፍ ወይም ስዕላዊ አንቀጽ ነው። በጣም መራራ መዓዛ ያለው ደማቅ፣ እነዚህ አእምሮ ላይ ምስልን ሊፈጥሩ የሚችሉ የቅጽል አይነቶች ናቸው ማለት ነው። ስለዚህ this adjective appeals to the sense which is essential for description። እነዚህ ቅጽል ስሞች ለስሜት ሕዋሳት የሚስቡ ናቸው፣ ይህም ላገላለጽ አስፈላጊ ናቸው። 11ኛ a paragraph arguing that schools should start later in the morning is እስቲ እዚህ ላይ ትምህርት ቤቶች ጠዋት ዘግይተው መጀመር አለባቸው ብሎ የሚከራከር አንቀጽ አለ። ጠዋት መጀመር የለባቸውም አረፍደው ወይም ዘግይተው መጀመር አለባቸው ብሎ የሚከራከር አንቀጽ የትኛው ነው? ናሬቲቭ፣ ፐርሱሲቭ፣ ዲስክሪፕቲቭ፣ ኤክስፖዚቶሪ። እሺ መልሱ ምንድን ነው ማለት? ቢ ፐርሱሲቭ ነው ማለት። it represents an opinion and attempts to convince others of a change። አስተያየትን ያቀርብና ሌሎች በለውጥ እንዲያምኑ ለማድረግ ይሞክራል። ስለዚህ the answer is B። question number 12 which paragraph type avoids using I or my to stay objective? ተጨባጭ ሆኖ ለመቆየት እኔ ወይም የእኔ የሚሉትን ቃላት ከመጠቀም የሚቆጠበው የትኛው የአንቀጽ አይነት ነው? ስለዚህ ኤ ናሬቲቭ፣ ቢ ኤክስፖዚቶሪ፣ ሲ ፐርሱሲቭ፣ ዲ ፐርሰናል ዲያሪ። አንሰር ቢ ኤክስፖዚቶሪ ራይቲንግ ፎከስስ ኦን ዋት ፋክትስ ራዘር ዛን ዘ አውተርስ ፐርሰናል ፊሊንግስ። ገላጭ ጽሕፈት ከደራሲው የግል ስሜት ይልቅ በሀቆች ላይ ያተኮራል ማለት ነው። አይተናል፣ ኖቱ ላይ አይተናል። ዘ ሰንሴት question number 13 the sunset behind
the sun sets behind the jagged mountains, casting an orange glow. This is ፀሐይ ከተሰነጣጠሉ ተራሮች ጀርባ ጣልቃ ብርቱካናማ ብርሃን ፈነጠቀች ይላል። ምንም ቆንጆ ቆንጆ ቅጽሎችን ነው የተጠቀመ። ያው ዲስክሪፕቲቭ ነው እንግዲህ። ተራ ቁጥር 14 a news article explaining the cause of flood is የጎርፍ መከሰት መንስኤን የሚያብራራ የዜና ዘገባ ከየትኛው የአንቀጽ ምድብ ነው ማለት ይላል። ናሬቲቭ፣ ኤክስፖዚቶሪ፣ ፐርሰሲቭ፣ ዲስክሪፕቲቭ። መልሱ ቢ ነው የሚሆን፣ ከገላጭ ነው የሚሆን። ምክንያቱም ኒውስ ሪፖርቲንግ ዛት ፎከስስ ኦን ፋክቹዋል ኤክስፕላኔሽንስ ኢዝ ዋት ኤክስፖዚቶሪ። በሀቅ ላይ የተመሰረቱ ማብራሪያዎች ላይ ያተኮሩ የዜና ዘገባዎች ገላጭ ናቸው ወይም አስረጅ ናቸው ማለት ነው። ስለዚህ ምንድን ነው ማለት ነው? ኤክስፖዚቶሪ ነው ማለት ነው። 15ኛ ፓራግራፍ ዲስከሲንግ ዋይ ሰመር ኢዝ ቤተር ዛን ዊንተር ኢዝ በጋ ከክረምት ይሻላል በሚል የሚወያይ አንቀጽ ምን ነው? አሁን በቃ ጥያቄው ሰመር ኢዝ ቤተር ዛን ዊንተር ኢዝ ዚስ ታይፕስ ኦፍ ቴክስት ኢዝ ቴከን ፍሮም ብሎ ቢመጣ ነው። ይህ አይነት ጽሁፍ ከየትኛው አንቀጽ ይወሰዳል ብሎ ሲጠይቅ ከአራቱ የትኛው ይሆናል? ዲስክሪፕቲቭ፣ ናሬቲቭ፣ ፐርሱሲቭ፣ ኤክስፖዚቶሪ። ሲ ነው፣ ከፐርሱሲቭ ነው። ምክንያቱም ምን ስለሆነ ነው? ኢት ኢንቮልቭስ ሳብጀክቲቭ ፕሪፈረንስስ ኤንድ አቴምፕትስ ቱ ጀስቲፋይ ኢት። የግል ምርጫን የሚያካትት ሲሆን እሱን ለማረጋገጥ ይሞክራል። ምን ማለት ነው? በጋ ከክረምት ይሻላል ብሏል። የግል ምርጫው እኮ ነው፣ አሁን የራሱ እኮ ነው፣ እያሳመነኝ ነው። በጋ ከክረምት ይሻላል ያለው ራሱ ነው፣ የራሱን ሀሳብ ስለሆነ እሱ እኔን ወደ እሱ አቋም እየወሰደኝ ነው ማለት ነው፣ እያሳመነኝ ነው። ምክንያቱም የግለሰቡ ምርጫ ነው፣ ፐርሰናል ኦፒኒዮን ነው። ኤክስፖዚተሪ ማለት አንችልም፣ ቢኮዝ ኤክስፖዚተሪ ፐርሰናል የሆነ እንትን የለው። ሀቅ ላይ ነባራዊ እውነታ ላይ ሳይንቲፊክ እውነታን ካገኙት ላይ ነው እንጂ ይህ የግል ምርጫ ስለሆነ ምንም የሚያሻማ ነገር የለውም። ይህ ፐርሱሲቭ ነው። 16ኛ ዘ 5 WS who what when where why are most important in 5ቱ WS ማን፣ ምን፣ መቼ፣ የት፣ ለምን በምን ውስጥ በጣም አስፈላጊ ናቸው ይላል። ዲስክሪፕቲቭ ፓራግራፍ፣ ፐርሱሲቭ ፓራግራፍ፣ ናሬቲቭ ኤንድ ኤክስፖዚቶሪ ፓራግራፍ፣ ዲ ኦንሊ ፒቮታል። መልሱ ሲ ነው። ለሁለቱም ያስፈልጋሉ። ምክንያቱም ዚስ ሄልፕስ ስታብሊሽ ዘ ፋክትስ ኢን ኤክስፖዚቶሪ ሪቲንግ ኤንድ ዘ ፕሎት ኢን ናራቲቭ። እነዚህ በግላጭ ጽሕፈት ውስጥ ሀቆችን ለመናገርና በትረካ ውስጥ ደግሞ ታሪኩን ለማረጋገጥ ይረዳሉ። እነዚህ ቃላቶች ማለት ነው። 17ኛ which paragraph type is most likely to use evidences like statistics and researches። እንደ ስታቲስቲክስ እና ምርምር ያሉ ማስረጃዎችን የመጠቀም እድሉ ከፍተኛ የሆነው የትኛው የአንቀጽ አይነት ነው? ከፍተኛ የሆነ የትኛው የአንቀጽ አይነት ነው? ምርጫ አለ። ናሬቲቭ፣ ዲስክሪፕቲቭ፣ ኤክስፖዚቶሪ ኦር ፐርሱሲቭ ኤንድ ፌሪ ቴልስ። ሲኖዋውን ኤክስፖዚቶሪ ፐርሱሲቭ ነው። ቢኮዝ ዋት ቦዝ ዩዝስ ዳታ ቱ ኢዘር ኢንፎርም ዘ ሪደር ኦር ሳፖርት አን አርጊመንት። ሁለቱም ለአንባቢው መረጃ ለመስጠት ወይም ክርክር ለመደገፍ መረጃዎችን ይጠቀማሉ ማለት ነው። 18ኛ ዋንስ አፖን ኤ ታይም ኢዝ የክላሲክ ኦፕኒንግ ፎር ዋት። በጥንት ዘመን ለምን አይነት አንቀጽ የተለመደ መጀመሪያ ነው? ዋንስ አፖን ኤ ታይም ብሎ ለሚነሳ ፍሬዝ ለየትኛው አንቀጽ የተለመደ ነው? ዋንስ አፖን ኤ ታይም የሆነ ብሎ ቢጀምር ይሄ ምንም ትረካ ነው፣ ትረካ አንቀጽ ነው።
ምክንያቱም ኢት ሲግናልስ ዘ ቢግኒንግ ኦፍ ስቶሪ ኦር ታይም ላይን ነው። የታሪኩን ወይም የጊዜ መስመርን መጀመሪያ ያመለክታል ማለት ነው። 19ኛ ማኑዋል ፎር ኤ ኮምፒውተር ሶፍትዌር ኢዝ ስለ ኮምፒውተር ሶፍትዌር የሚሆን መመሪያው ማኑዋል ምንድን ነው? መልሱ ምን ይሆናል ማለት ነው? ናሬቲቭ፣ ኤክስፖዚቲቭ፣ ፐርሱሲቭ፣ ዲስክሪፕቲቭ ቢ ነው። ኤክስፖዚተሪ ኢትስ ፐርፐዝ ኢዝ ዋት ቱ ፕሮቫይድ ፋክቹዋል ኢንፎርሜሽን ኤንድ ኢንስትራክሽን። ዓላማው ተጨባጭ መረጃዎችንና መመሪያዎችን ስለ ኮምፒውተር ተጨባጭ መረጃዎችንና መመሪያዎችን መስጠት ነው። ስለዚህ ማነው እሱ የሚሰጠው? ይህን ደግሞ ኤክስፖዚተሪ ነው ማለት ነው። አይተናል ኖቱ ላይ በደንብ አድርገን። 20ኛ አን አድቨርታይዝመንት ፎር ኤ ኒው ስማርትፎን ኢዝ ዩዥዋሊ ለአዲስ ስማርትፎን የሚወጣ ማስታወቂያ ብዙውን ጊዜ ምንድን ነው? ለምሳሌ ሳምሰንግ ጋላክሲ A23 ብሎ አድቨርት ቢያደርግ በቴሌቪዥን ይህ ማስታወቂያ ከየትኛው ነው የሚወሰድ ነው? ዲስክሪቲቭ ነው? ናራቲቭ ነው? ፐርሰሲቭ ነው? ኤክስፖዚተሪ ነው? አይተናል። እንዲህ አይነት ጥያቄ ሰርተናል ከበፊት። መልሱ ሲ ነው፣ ፐርሱሲቭ ነው። አይተናል። አድቨርታይዝመንትስ ኤም ቱ ኮንቪንስ ኮንሱመርስ ቱ ሜክ ዋት ኤ ፐርቸዝ። ማስታወቂያዎች ደንበኞች ግዥ እንዲፈጽሙ ለማሳመን ዓላማ ያላቸው ናቸው። ስለዚህ ማን ነው? ፐርሱሲቭ ነው ማለት። ኩዌስችን ነምበር 21 which type of paragraph focus on how to steps እንዴት በሚሉ የደረጃ በደረጃ ትዕዛዞች ላይ የሚያተኩረው የትኛው የአንቀጽ አይነት ነው? ኤ ናራቲቭ፣ ቢ ዲስክሪፕቲቭ፣ ሲ ኤክስፖዚተሪ፣ ዲ ፐርሱሲቭ። the answer is what? ሲ ኤክስፖዚተሪ። ስቴፕ ባይ ስቴፕ ኢንስትራክሽንስ fall under explaining a process። ደረጃ በደረጃ የሚሰጡ መመሪያዎች ሂደትን በማብራራት ስር ይወድቃሉ። ሂደትን የማብራራት ስራ ደግሞ የኤክስፖዚተሪ ዓላማው ነው ማለት ነው። ኩዌስችን ነምበር 22 a travel brochure describing the beauty of Ethiopia is የኢትዮጵያን ውበት የሚገልጽ የጉዞ ብሮሸር ምንድን ነው? ዲስክሪቲቭ፣ ኤክስፖዚተሪ፣ ፐርሱሲቭ፣ ናሬቲቭ። መልሱ ኤ ነው። ዲስክሪፕቲቭ ነው። ዲስክሪፕቲቭ ነው። ስዕላዊ ነው። ስዕላዊ አንቀጽ። ምክንያት its main goal is what? to paint a vivid picture of the location። ዋና ዓላማው የቦታውን ግልጽ ምስል መሳል ነው። በቃ አለቀ። የኢትዮጵያን ውበት የሚገልጽ የጉዞ ብሮሸር ቢያዘጋጅ ስለዛ ጉዞ ስለሚሄድበት ጉዞ በአእምሮ ላይ ውበትን ማስቀመጥ መሳል ነው። በቃላት ስዕልን አእምሮ ላይ ማስቀመጥ። ይህ ደግሞ የስዕላዊ አንቀጽ ዋናው ስራው ነው ማለት ነው። ጥሩ። ተራ ቁጥር 23 a paragraph explaining why global warming is happening is what? የዓለም ሙቀት መጨመር ለምን እየተከሰተ እንደሆነ የሚያብራራ አንቀጽ ምድቡ ከየትኛው ነው? ኤ ፐርሱሲቭ፣ ቢ ኤክስፖዚተሪ፣ ሲ ናራቲቭ፣ ዲ ዲስክሪፕቲቭ። the answer is what? ቢ ኤክስፖዚተሪ ነው። because what? it aims to provide scientific reasons and information። ሳይንሳዊ ምክንያቶችና መረጃዎችን ለመስጠት ያለመ የአንቀጽ አይነት ኤክስፖዚተሪ ፓራግራፍ ነው ማለት ነው። ተራ ቁጥር 24 which paragraph type relies heavily on adjectives? በቅጽል ስሞች ላይ በእጅጉ የሚተማመነው የትኛው የአንቀጽ አይነት ነው? ኤክስፖዚተሪ፣ ቢ ዲስክሪፕቲቭ፣ ሲ ናሬቲቭ፣ ዲ ፐርሱሲቭ። መልሱ ማን ነው ማለት ነው? ዲስክሪፕቲቭ ስዕላዊ አንቀጽ ነው ማለት ነው። ምክንያት አድጀክቲቭ ሄልፕ ዲስክራይብ ዘ ኳሊቲስ ኦፍ ናውንስ ነው። ቅጽል ስሞች የስሞችን ባህሪ ለመግለጽ ይረዳሉ። ስለዚህ እነዚህ ቅጽሎች የቅጽል የመጠቀም አባዜ ያለበትን የማን ነው ማለት ነው? የዲስክሪፕቲቭ ፓራግራፍ ነው ማለት ነው። 25ኛ አን ኢሳይ ትራይንግ ቱ ኮንቪንስ ፒፕል ቱ ሪሳይክል ሞር ኢዝ ሰዎች ብዙ መልሰው እንዲጠቀሙ ወይም ሪሳይክል
ለማሳመን የሚሞከር ድርሰት ምን አይነት ድርሰት ነው ወይም አንቀጽ ነው ነው? ኤክስፖዚተሪ ነው? ናሬቲቭ ነው? ዲስክሪፕቲቭ፣ ፐርሱሲቭ ነው? መልሱ ዲ ፐርሱሲቭ ነው። ምክንያቱም ኢት ዩዝስ ፐርሱሽን ቱ ኢንከረጅ ስፔሲፊክ ቢሄቪየር ቼንጅ ነው። የተወሰነ የባህሪ ለውጥን ለማበረታታት ማሳመንን ይጠቀማል ማለት ነው። question number 26 ሎጂካል ሪዝኒንግ ኢዝ ሞስት ኢምፖርታንት ኢን ምክንያታዊ አመክንዮ በምን ውስጥ በጣም አስፈላጊ ነው ነው? ኤ ናሬቲቭ፣ ቢ ዲስክሪቲቭ፣ ሲ ፐርሱሲቭ ኤንድ ኤክስፖዚቶሪ፣ ዲ ፌሪ ቴልስ። ሲ ነው መልሱ። ኤክስፕሌን። ለዚህ ኤክስፕላኔሽን ምን መሰላችሁ? arguments and explanation needs to be what logical to be effective ነው። በቃ ክርክሮችና ማብራሪያዎች ውጤታማ ለመሆን ምክንያታዊ መሆን አለባቸው ማለት። ምክንያታዊ ካልሆኑ እነዚህ ክርክሮች ማንም ሊወስዳቸው ወይም ለሐሳባቸውን ወደ ሌላ ሰው ሊቀይሩ አይችሉም ማለት ነው። 27ኛ ተራ ቁጥር ኮንፍሊክት ኢዝ ኤ key element of ኮንፍሊክት የሚለው ቃል ግጭት ማለት ነው። የትኛው ቁልፍ አካል ነው? ዲስክሪት ፓራግራፍ፣ ናሬቲቭ ፓራግራፍ፣ ኤክስፖዚተር ፓራግራፍ፣ ስታቲስቲካል ቴብልስ። እዚህ ላይ ተጨማሪ ቪዲዮ ናሬቲቭ ፓራግራፍ የብቻ ተሰርቷል። ግጭት ምንድን ነው የሚለው ውስጥ ይለመንታሉ እና እዛ ገብታችሁ ማየት ይቻላል። በነገራችን ላይ ለአራቱም ፓራግራፎች ለእያንዳንዱ ራሳቸውን የቻሉ ቪዲዮዎች ተሰርተዋል። ከዛ ማየት ትችላላችሁ። አሁን የዚህ መልሱ ናሬቲቭ ፓራግራፍ ነው። ምክንያቱም ስቶሪስ ሪኳየር ኤ ፕሮብለም ኦር ኤ ኮንፍሊክት ፎር ዋት ካራክተርስ ቱ ሶልቭ ነው። ታሪኮች ገጸ ባህሪያትን እንዲፈቱት ችግር ወይም ግጭት ያስፈልጋቸዋል እና ገጸ ባህሪያት የሚባሉ አሉና ገጸ ባህሪያት ምቸት ብዙ ናቸው እነዚህ ኤሌመንቶቹና እዛ በደንብ አድርጋችሁ መመልከት ትችላላችሁ። ቀጣይ ጥያቄ a biography of a famous person's life is usually ምንድነው? ስለ አንድ ታዋቂ ሰው ህይወት የሚገልጽ የህይወት ታሪክ ነው። የህይወት ታሪክ ነው። ምንም የሰዎች በዚህ ዓለም ሲለዩ የህይወት ታሪክ ይጻፋል ወይም ይነበባል። ታዲያ የዚህ የሰዎች የታዋቂ ሰዎች የህይወት ታሪክ ምድቡ ከየትኛው ነው ነው የሚሉ መልሱ የሚሆነው ከናሬቲቭ ነው፣ ከትረካ ነው። ምክንያቱም ናሬቲቭ ቴልስ ዘ ክሮኖሎጂካል ስቶሪ ኦፍ ዜር ላይፍ የህይወታቸው የጊዜ ቅደም ተከተል ታሪክን ስለሚነግረን ማለት ነው። question number 29 which paragraph type uses comparison and contrast to explain ለማስረዳት ንጽጽርና ልዩነትን የሚጠቀመው የትኛው የአንቀጽ አይነት ነው? መልሱ ማን ይሆናል? ኤክስፖዚተሪ አይተናል በደንብ አድርገን ነው። ኮምፓሪዥን ኤንድ ኮንትራስት ኢዝ ዋት ኤ ኮመን ሜቶድ ፎር ኤክስፖዚተሪ ኤክስፕላኔሽን ንጽጽርና ልዩነት ለገላጭ ወይም አስረጅ ወይም ተንታኝ አንቀጽ ማብራሪያዎች የተለመደ ዘዴ ነው። በደንብ አድርገን ኖት ላይ ስላየን an editorial is a newspaper expressing an opinion is አስተያየትን የሚገልጽ በጋዜጣ ላይ ያለ የአርታኢ አምድ ወይም ኤዲቶሪያል ምንድን ነው ነው? ናሬቲቭ፣ ኤክስፖዚተሪ፣ ፐርሱሲቭ፣ ዲስክሪፕቲቭ። መልሱ ፐርሱሲቭ ነው። ምክንያት ኤዲቶሪያልስ ኤም ቱ ፐርሱድ ሪደርስ ቱ አዶፕት ኤ ሰርቴን ቪውፖይንት ኤዲቶሪያሎች አንባቢዎች የተወሰነ አመለካከትን እንዲቀበሉ ለማሳመን ዓላማ አላቸው ማለት ነው። 31ኛ ዲስክሪፕቲቭ ራይቲንግ ኦፍን ዩዝስ ሜታፎርስ ኤንድ ስሜልስ ዚስ አር ገላጭ ጽሕፈት ብዙ ጊዜ ዘቢዎችንና ምሳሌዎችን ይጠቀማል ነው። ስለዚህ ይሄኛው ምድብ ከየትኛው የአንቀጽ አይነት ነው ነው? ስታቲስቲካል ቱልስ ነው? ፊጉራቲቭ ላንጉጅ ነው? ሎጂካል ፋላሽስ ነው? ዲ ናራቲቭ ፕሎት ፖይንትስ ነው። አሁንም ውድ የቻናላችን ተከታታዮች እዚህ ላይ ስለ ዘቢዎች ወይም ምሳሌዎች የዘቢ አይነቶች ፊጉራቲቭ ላንጉጅ ናቸው። ምሳሌያዊ ንግግሮች ተብለው ነው የሚጠራው። ፊጉራቲቭ ላንጉጆች በደንቡ ነው ተዘርዝረው ተሰርተዋል።
በአራቱ የአንቀጽ አይነቶች ተመልሳ እባካችሁ ይሄንን ቪዲዮ እንዳያችሁት ተመልሳችሁ ሌሎችን የፓራግራፍ አይነቶች ለእያንዳንዳቸው ለየብቻ ቪዲዮ ተሰርቶላችኋል። እዛ ሄዳችሁ መማር ትችላላችሁ። ስለዚህ መልሱ ፊጉራቲቭ ላንጉጅ ነው ማለት ነው። ፊጉራቲቭ ላንጉጅ ነው። ምክንያቱም ፊጉራቲቭ ላንጉጅ ዘዴዎችንና ምሳሌዎችን ስለሚጠቀም ማለት ነው። ምድቡ ደግሞ የነዚህ ዘዴዎችን እና ምሳሌዎችን የሚጠቀሙ ያንቀጽ ምድቡ ከየትኛው ምድብ ነው ማለት ነው። ላይክ ሼር ማድረጎን አይርሱ። እናመሰግናለን። ከዲስክሪፕት ነው። ምክንያቱም እነዚህ ዘቤዎች ሰዎች ዘይቤን ሲያወሩ ሞር አትራክቲቭ ናቸው። ሞር ቅጽሎችን ይጠቀማሉ። አእምሮ ላይ የመመሰጥ ባህሪ ያላቸው እና ባለፈው ቪዲዮ ሄዳችሁ መማር ትችላላችሁ። ሌላው ፓራግራፍ ዲስክራይቢንግ ዘ ቴስት ኦፍ ኤሌመንት ኢዝ ምንድነው? የሎሚን ጣዕም የሚገልጽ አንቀጽ ምንድነው ነው? ናሬቲቭ፣ ዲስክሪፕቲቭ፣ ኤክስፖዚቲቭ ፕሮሰስ። መልሱ ዲስክሪፕቲቭ ነው። ምክንያቱም ስላዊ አንቀጽ ፎከስ ሆኗል። ዘ ሴንሰሪ ዲቴልስ ኦፍ ቴስት ነው። የመቅመስ የማሽተት አምስት ሕዋሳተ ስሜት የሚባሉት በጠቅላላው እነዚህ ከሆኑ ምንም ስዕላዊ ወይም ዲስክሪፕቲቭ ፓራግራፍ ናቸው ማለት ነው። ምክንያቱም ትኩረት የሚያደርገው በጣም የስሜት ሕዋሳት ዝርዝር ላይ ነው፣ ጣዕሙ ላይ ነው። 33ኛ ቴክስት ቡክ ቻፕተር ኤክስፕሌይንግ ዘ ዋተር ሳይክል ኢዝ ዋት። የውሃ ዑደትን የሚያብራራ የመመሪያ መጽሐፍ ምዕራፍ ምንድን ነው ነው? መልሱ ኤ ነው፣ ኤክስፖዚተሪ ነው። ምክንያቱም ቴክስት ቡክስ ፕሮቫይድ ፋክትስ ኤንድ ኤዱኬሽናል ኢንፎርሜሽን፣ የመመሪያ መጽሐፍት ሀቆችና ትምህርታዊ መረጃዎችን ስለሚሰጡ። 34ኛ አይ ስትሮንግሊ ቢሊቭ ዛት ኤቭሪዋን ሹድ ለርን ኤ ሰከንድ ላንጉጅ ዚስ ቴክስት ኢዝ ቴከን ፍሮም ዋት። በጣም አሪፍ ጥያቄ። ሁሉም ሰው ሁለተኛ ቋንቋ መማር እንዳለበት በጽኑ አምናለሁ ይላል። የራሱን ሀሳብ ነው የሚያራምድ ያለ እዚህ። እንግዲህ ሁለተኛ ቋንቋ ለምሳሌ እንግሊዘኛን ሰከንድ ላንጉጅ ብንለው ሁሉም ሰው ይማራል እያለ የራሱን ሀሳብ እያመጣበት ነው። ስለዚህ መልሱ ምን ይሆናል ማለት ነው? ፐርሱዌሲቭ ነው፣ አሳማኝ ነው፣ ምንም ግልጽ ነው። ኢት ኤክስፕሬስስ ዋት ኤ ስትሮንግ ኦፒኒየን ኢንቴንድድ ቱ ኢንፍሉዌንስ አዘርስ ነው። በሌሎች ላይ ተጽዕኖ ለማሳደር የታሰበ ጠንካራ አስተያየትን የያዘ ወይም የገለጸ አረፍተ ነገር ነው። አይ ስትሮንግሊ ቢሊቭ ዛት ነው ያለው። ስለዚህ አሳማኝ አንቀጽ ነው። 35ኛ which paragraph type uses dialogue characters talking። ውይይት ወይም ገጸ ባህሪ ሲያወሩ የሚጠቀመው የትኛው የአንቀጽ አይነት ነው ነው? ኤክስፖዚተሪ፣ ዲስክሪፕቲቭ፣ ናሬቲቭ፣ ፐርሴሲቭ። መልሱ ማን ነው? ሲ ነው፣ ናሬቲቭ ነው። ናሬቲቭ ዲያሎግ ክርክር አለ። ዲያሎግ is used to develop characters and plot in story። ውይይት በታሪኮች ውስጥ ገጸ ባህሪያትንና የታሪኩ ሂደትን ለማዳበር ይጠቅማሉ። ለዚህ ነው ናሬቲቭ ያልነው። 36ኛ ሳይንቲስትስ ሪፖርት ኦን አን ኤክስፐሪመንትስ ሪዛልት ኢዝ ዋት። የአንድ ሳይንቲስት የሙከራ ውጤቶች ሪፖርት ምንድን ነው ነው? መልሱ ኤክስፖዚተሪ ነው ነው። ምክንያቱም ኢት ፕሬዘንትስ ፋይንዲንግስ ኤንድ ዳታ ኦብጀክቲቭሊ፣ ግኝቶችንና መረጃዎችን በተጨባጭ ስላቀረበ ነው። ለዚህ ነው ኤክስፖዚቶሪ የምንለው። 37ኛ ኤ ፖም አባውት ዘ ፊሊንግ ኦፍ ሬን ኢዝ ሞስትሊ። ስለ ዝናብ ስሜት የሚገልጽ ግጥም በአብዛኛው ምንድን ነው ነው? ዲስክሪፕት ነው፣ ኤክስፖዚቶሪ ነው፣ ፐርሱዌሲቭ ነው፣ ናሬቲቭ ነው ነው። መልሱ ኤ ነው፣ ዲስክሪፕቲቭ ነው። ዲስክሪፕቲቭ ወይም ስዕላዊ ነው። ምክንያቱም ፖተሪ ኦፍን ፎከስስ ኦን ኤክስፕሬሲንግ ሴንሰሪ ኤክስፒሪየንስስ ኤንድ ኢሞሽንስ ነው። ግጥም ብዙ ጊዜ የስሜት ሕዋሳትን ተሞክሮችና ስሜቶችን በመግለጽ ላይ ያተኩራል። ሕዋሳት ስሜት ላይ ፎከስ ያደርጋል። ስለዚህ ስሜት ላይ ፎከስ ካደረገ ደግሞ ማን ነው ማለት ነው? ስዕላዊ ነው ማለት ነው።
38ኛ which paragraph type is most useful for teaching ነው። ለማስተማር በጣም ጠቃሚ የሆነው የትኛው አንቀጽ አይነት ነው ይላል። ለማስተማር የሚያሻማ ነገር የለውም፣ ኤክስፖዚተሪ ነው። ምክንያቱም ኤዱኬሽን ሪላይስ ኦን ዋት ኤክስፕሌኒንግ ኮንሴፕትስ ኤንድ ሼሪንግ ኢንፎርሜሽን፣ ትምህርት ጽንሰ ሀሳቦችን በማብራራትና መረጃዎችን በማጋራት ላይ የተመሰረተ ነው። 39ኛ he was late because the bus was delayed አውቶቡሱ ስለዘገየ እሱ ዘገየ ነው። These types of text is taken from A. narrative, B. expository, C. descriptive, D. persuasive. The answer is what? ለምን ነው የዘገየ እሱ? አሁን እዚህ ላይ ከውዝ አለ ኢፌክት አለ፣ ምክንያት አለ፣ ውጤት አለ። ለምን ነው የዘገየ? መልሱ ምንድን ነው የሚሆነው? ባሱ ስለዘገየ። አለቀ። አንድ ነገር ለምን እንደተከሰተና ምን ውጤት እንዳስከተለ የሚያሳይ አረፍተ ነገር። እሱ ለምን ዘገየ? ባሱ ስለዘገየ። ስለዚህ ምንድን ነው? ካውዝ ኤንድ ኢፌክት ነው። ካውዝ ኤንድ ኢፌክት ደግሞ የማን ነው ማለት ነው? የኤክስፖዚተሪ ፓራግራፍ ነው። ኤክስፖዚተሪ ፓራግራፍ 7 ኮንዲሽኖችን ያካትታል ብለናል። እነዚህ ውስጥ ካውዝ ኤንድ ኢፌክት አንዱ ነው። 40ኛ ጥያቄ the flower smelled sweet and fresh. አበባው ጣፋጭና ትኩስ ሽታ ነበረው። This types of text is taken from ለማን ይሁን? ናሬቲቭ፣ ኤክስፖዚተሪ፣ ዲስክሪፕቲቭ፣ ፐርሱሲቭ። መልሱ ምን ይሁንሽ? ዲስክሪፕቲቭ ወይም ስዕላዊ። ለምን? እንደ ማየት፣ መስማትና ማሽተት ያሉ የስሜት ሕዋሳት ዝርዝሮችን ይጠቀማል። እናስ በጠንካራ ቅጽሎችና ዘባዊ አገላለጾች ላይ በእጅጉ የሚተማመንልን አንቀጽ ማን ነው ማለት ነው? ስዕላዊ ነው ማለት ነው። እላይ ምን ብለናል? ስሜልድ አይተናል፣ ስዊትን አይተናል፣ ፍሬሽን አይተናል። ሶስቱን ቅጽሎች ስናያቸው ሙሉ በሙሉ አጓጊ እና አበባው በጣም ጣፋጭ ትኩስ ሽታ ያለው አእምሮ ላይ ምስልን ኢሜጅን ክሬት የሚያደርግ አረፍተ ነገር። ስለዚህ መልሱ ስዕላዊ አንቀጽ ወይም ዲስክሪፕቲቭ ፓራግራፍ ነው። ጥያቄ መልሱን ኮሜንት ላይ ያስቀምጡልን። ውድ የኢትዮጵያን ስማርት ስኩል የዩቲዩብ ቻናል ተከታታዮች እስቲ የእርስዎን መልስ በኮሜንት ያስቀምጡልን። 40 ጥያቄዎችን ከነ ምሳሌ ከነ ዝርዝር መልሶቻቸው ሰርተናል። አሁን ደግሞ እስቲ በኮሜንት አንድ ኪውዝ እንደ ኪውዝ የሚያገለግል ወይም ሆምወርክ ጥያቄ የሚያገለግል እንስጦት። ጥያቄው a computer is an electronic machine that process data። ኮምፒውተር መረጃን የሚያቀናብር ኤሌክትሮኒክስ ማሽን ነው። This types of text is taken from A. narrative paragraph, B. expository paragraph, C. descriptive paragraph, D. persuasive paragraph። መልሶትም በኮሜንት ላይ ይጻፉ።